ቤተሰቦች እንዴት ናችሁ? ሁላችሁንም ሰላም ሰላም ብያለሁ። ዛሬ እንግዲህ የንግስቷና የንጉሱ ሽምግልና ነው ማለት ነው። ውድ ቤተሰቦቻችን እውነት ለመናገር በጣም ደስ ብሎኛል ማለት ነው። ምክንያቱም ብዙ ፈተናዎች አሳልፈዋል፣ ብዙ ውጣ ውረዶች አሳልፈዋል። ነገር ግን ዛሬ ላይ ደግሞ ሽምግልናቸውን የእውነት አድርገው ቤተሰቦቻቸውን አስፈቅደው በቤተሰብ ፍቃድ እንግዲህ ለዚህ ክብር ስላበቃቸው በጣም ደስ ብሎኛል። እንግዲህ ህያብና ኤፍሬም የቡታጀራ ዩቲዩበሮች የለምለም ወንድም ዛሬ ሽምግልናው ነው ማለት ነው። እውነት ለመናገር በጣም ነው ደስ የሚለው። ሰርግ የመሰለ ሽምግልና፣ በጣም የተለየ ሽምግልና ነበርና እውነት በጣም ደስ ይላል። እንኳን ደስ አላችሁ፣ እንኳን ለዚህ ክብር አበቃችሁ። ወልዲያችሁ አግብታችሁ ተጋብታችሁ ወልዲያችሁ ለመሳም ያብቃችሁ ነው የሚባለው። እና ውድ ቤተሰቦች ዛሬ በጣም ደስ ይል ነበረ። በተለያየ ሶሻል ሚዲያ እየተዘዋወረ ነበር እና እኔ ሰው ስጠይቅ እንዴት ነው ይሄ ያለው ነገር በሶሻል ሚዲያ የሚተላለፈው ምንድን ነው? ቀለበት አስረውል እንዴ? የምን ሽምግልና ነው ስል አይ ግዴታ ቤተሰብ ማወቅ አለበት ተብሎ ሽምግልና እየተላከ ነው አሉ እላችኋለሁ ውድ ቤተሰቦቻችን። እና ዛሬ ድል ያለ ሽምግልና የህያብ ሽምግልና ነው ማለት ነው። የእውነቴን ነው የምላችሁ። በጣም 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 ነው ደስ የሚለው። በጣም የሚያምር ድባቡ በቃ ያሉት ጓደኞቹ ምናምን አብረውት ስለሆኑ በጣም የደመቀ ሽምግልና ነበር እላችኋለሁኝ። እና ውድ ቤተሰቦቻችን ሁላችሁም መልካም ምኞታችሁን ገለጹላቸው። እንግዲህ እህታችንና ወንድማችን በአንድ ላይ ለመጣመር ብለው ኑሮ ሊጀምሩ ምስረታ እየመሰረቱ ነው እና ሁላችሁም እንኳን ደስ አላችሁ በማለት ሀሳባችሁን ግለጡ እላለሁ። ውድ እህቶቼ እዛ ጋር ያልተገኘ ዩቱበር የለም። ሀይሚ ያለች፣ ብሩክ ያለ፣ ፍቅር አለች። እኔ እንጃ በቃ የሆነ ከላይ ብዬ ልገልጻቸው የማልችላቸው ማለት ነው። ነገር ግን እዛ ጋር እየታዩ የነበሩት ማርክና ሀይሚ ፍቅር ነበሩ። ሶስታቸው በጣም እየቀወጡት ነበር በሚገርም ደረጃ ማለት ነው። እና አንዳንድ ጊዜ ሰርግም ሆነ ሀዘን ከሰው ጋር ከጓደኞቻችሁ ጋር ሲሆን ነው ደስ የሚለው። እና ሀዘንም ሲሆን እንደዛው ነው፣ ሰርግም ሲሆን እንደዛው ነው። ሀዘንና ሞትና ሰርግ አንድ ጊዜ ነው ይባላል። እና የእውነት በጣም ነው ደስ የሚለው። እውነት ለመናገር ያው ዩቲዩበር ላይ ዲራማ እየሰራችሁብን ነበረ። አንዴ የተጣላን፣ አንዴ የሆና፣ አንዴ የተቆረጥን፣ አንዴ የተፈለጥን እያላችሁ ነገር ግን እኛ አልሰማናችሁም። ምክንያቱም ውስጣችሁን ፍቅር እንደሚበላችሁ በደንብ እናቅ ነበረና ዛሬ ላይ ደግሞ ያፈቅራችሁ እውን ሆኖ የእውነት ልትጋቡ መሆኑን ስንሰማ በጣም ነው ደስ ያለን እላችኋለሁ ውድ ቤተሰቦች። በዛ አጋጣሚ ሁላችንም የደስታችሁ ተካፋዮች ነን። በጣም አምሮባችኋል፣ በጣም ደምቃችኋል፣ ፈክታችኋል ማለት ነው። ፈክታችኋል ራሱ አይገልጸውም። እንግዲህ ህያብ ዩቱበር ናት፣ ኤፋም ዩቱበር ነው። ኤፋን የምወድለት ነገር ቢኖር ያው ብዙ ጊዜ ለሰዎች እርዳታ ይረዳል፣ የሚያለቅሱትን ያበላል፣ ያለብሳል። በቃ ይሄ ነገሩ በጣም ነው የሚመቸው። ነገራችን ላይ ያው አሁን ራሱ ኮምፒውተር አብሮት ነው ያለው። ለኮምፒውተር ራሱ ቻናል ከፍቶለታል እና በዚህ ነገር በጣም ነው ደስ የሚለኝ። እውነቴን ነው የምላችሁ ማለት ነው። እና ወንድማችን እንኳን ደስ አለህ። የእውነት ይህን ደስታህን ስላየን በጣም ደስ ብሎናል። ያው ዩቱብ ላይ የተለያየ ዲራማ ብትሰሩም ያው እኛም ዲራማ መሆኑን አውቀን ከጎናችሁ ነን። እናም ደግሞ አሁን ላይ ደግሞ ማለት ነው ለማንኛውም የመዲያም ቅመሞች አሁን ደግሞ ህያብና ኤፍሬም ተጋቡ ብላችሁ መኪና፣ የቤት ዕቃ እንገዛለን ብላችሁ ደግሞ እዚህ ጋር እንዳታዝጉን ማለት ነው። እባካችሁ እነሱ ዲራማቸውን እየሰሩ ነው። እነሱ ለራሳቸው ገቢ ለራሳቸው ታዋቂ ለመሆን ነው አይደል ይሄን ዩቲዩበር እየሰሩ ያሉት። እና እናንተ ደግሞ በዚህ መሀል እየገባችሁ ራሳችሁን ወደታች ዝቅ አታድርጉ። ነገ ላይ አንድ ዩቲዩብ ቻናል ከፍተሽ ሸር አድርግልኝ ብለሽ አንደኛው ዩቲዩብ ጋር ብትሄጂ ብር ይጠይቅሻል፣ ኮሚሽን ማለት ነው። እና ስለዚህ
እንደዚህ ከማድረግ ራስሽ ሰርተሽ መለወጥ፣ ራስሽ ሰርተሽ ማሳየት እንጂ ገና እነሱ አገቡ ተጋቡ ብለሽ ለነሱ መኪና መግዛት፣ ቤት መከራየት፣ የቤት እቃ ማሟላት፣ በስማቸው ማጻፍ ምናምን፣ የምር ይሄ ነገር ይቅርባችሁ፣ ይቅርባችሁ። ራሳችሁን ነው አዙሮ የሚጎዳችሁ እላችኋለሁ። ውድ ቤተሰቦች ወዳችኋለሁ፣ አከብራችኋለሁ። በሌላ ቪዲዮ እስከምንገናኝ እግዚአብሔር አምላክ ሀገራችን ሰላም ያድርግልን። በነገራችን ላይ ዛሬ ፍትፈታ ላይ ሙዴ አልነበረም ማለት ነው። ነገር ግን ያው ህያብና ኤፍሬምን ስላየሁኝ በጣም ደስ ብሎኝ ነው የመጣሁት እንጂ ደስታዬን ለመግለጽ ምኞቴን መልካም ምኞቴን ለመግለጽ ነው እንጂ ሙዴ አይደለም እላቸዋለሁ። ወዳችኋለሁ ባይ